ስልክ ከእግዚአብሔር ጋር አስቀድመን እንዳንገናኝ ያደርጋል። በጣም ትልቁና ክፉ ነገር ያ ነው። እውነት ለመናገር ብዙዎቻችን ያው ስልኩ ነው የሚቀድመው። በጣም በልጧል። ሁለተኛው ጌታ ሆኗል ማለት ነው። ሰው ለገንዘብና ለእግዚአብሔር አሁን ይሄኛው ተለውጦ የዲጂታሉ ጌታ ሆኗል። መጀመሪያ ማለት ግን ጌታ ሆይ ዛሬ ለኔ ፈቃድ ምንድነው ብላን አንጠይቅ። በሰው ታሪክ ትጀምራለህ። በማን አክተር በማን ዜና በማያገባህ ቃለም ሄደ ግን ላንተ እግዚአብሔር ዛሬ ያዘጋጀው ምንድነው አልጠየቅከው። አጎንብሰህ ትውላለህ። ቀና ማለት አትችልም። ቀና ሙሉ አሁን በቃ ድሮ ወደ ሰማይ ሰው የሚያይበት ጊዜ ነበር። አሁን ግን ጎንብሶ ቲክቶኩ ሚኑ ፈዞ አንዳንዱ እዛው ማልጋ ውስጥ ይቀልጣል። አንዳንዱ በጣም ብዙ ነው እንጂ እዛው ሳይነቃ እዛው በቃ እንትን ሲል ወደ መለኮታዊ ጸጋ ወደ ስጦታው ሰው በቃ በሰው ዜና በሰው ህይወት የራሱን ሳይኖር ይሞታል። ይሄ ሰው ጥቅም የለውም። ይሄው ታሪክ የለውም። በሰው ታሪክ ነው የኖረው። ተፈጥሯዊ የነርቭ ስርዓታችን ይዛባል። በቃ ጭንቀት ነው የመጀመሪያው እንትን ስልክ ጭንቀት ነው የሚመጣው። የቸኩል ምናምን ፍጠን ብረር የሆነ የተረባ አሁን ደግሞ ቲክቶኩን ተመልከተ ስለሆነ ምንም የምትይዘው ነገር የለም። አይምሮ ይዛባል። ካንዱ ውጥረት ወደ ሌላ ውጥረት፣ ካንዱ ውጥረት ወደ ሌላ ውጥረት በቃ ተወጥረቱ ላለ ይሄ ባልባልህ እምነት አላውቅም። ብቻ አምላክን በማመስገን ቀንህን መጀመር። ለምሳሌ ባል ሚስት ልጆች ካሉ ምንድነው ጠዋት ወደ ምግብ የሚሄዱት? አምላካቸውን ሰብሰብ ብለው ባል ሚስት ልጆች የጸሎት ቤት ሁሉም የራሱ አንድ የጸሎት ቤት ሊኖረው ይገባል። ሰብሰብ ብለው በሰላም ስላሳደራቸው አምላካቸውን በምስጋና ማለት ውሃ ጊዜን ባርከው። አሁን አንዳንድ ሰዎች ወይኔ ጊዜ አጠረብኝ የሚሉ ሰማው። እንዴት ጊዜ ያጥራል? በጣም የተትረፈረፈ እኮ ጊዜ ነው ያለ። በጣም እና አንዳንድ ሰው እንዴት 30 መጻሕፍት ጻፍ ካለ በቃ የኔ ጊዜና የሱ ጊዜ አንድ አይደለም። የሱ 24 ሰዓት እና የኔ 24 ሰዓት አንድ አይደለም። ለምን ጠዋት ስትነሳ አልፋ እግዚአብሔር ሆይ ጊዜን ባርከው ብዬ ነው መጀመሪያ ያለ። ቀናቸው እንዲባረክላቸው እግዚአብሔርን ጠይቀው ይጀምሩት ነው። በቃ ይሄ ምን ቀላል ነገር ነው። ስልካቸው አይሁን ጌታቸው። መጀመሪያው ጌታቸው እግዚአብሔር መሆን አለበት። አለያ ግን ሁሉም የዘራውን ነው የሚያጭደው ነው። ይሄ በጣም እንደው ስልካችንን ማራቅ ብንችል። ስልክ ከእግዚአብሔር ጋር አስቀድመን እንዳንገናኝ ያደርጋል። በጣም ትልቁና ክፉ ነገር ያ ነው። ስልክን በያዝንበት ቁጥር ትኩረታችን ከመለኮታዊ ወደ ዲጂታል አምላኩን ሳያመሰግን እንዴት ሌላ እንትን ይዛል? ያነቃውን አምላክ በጣም ትልቅ እና ደግሞ በዛው ልክ ያማረራል እኮ ትልቅ ቅዱስ እንደሆነ ሆኖ ያኩተመተማል። ያ ሰው በራሱ ወጥመድ ውስጥ ገብቶ ማለት ነው። ስለዚህ ሰው ቅድም እንዳልከው በሌሎች አስተያየት አይደል ስለ ሌሎች አስብ ስትገልጽ ሌላ ዜና ሌላ ምናምን። ስለዚህ የራስ ጊዜ የለምና መጀመሪያ ማለት ግን ጌታ ሆይ ዛሬ ለኔ ፈቃድ ምንድነው ብላን አንጠይቅ። በሰው ታሪክ ትጀምራለህ። በማን አክተር በማን ዜና በማያገባህ ቃለም ሄደ ግን ላንተ እግዚአብሔር ዛሬ ያዘጋጀው ምንድነው አልጠየቅከው። አንተ ዲጂታሉ ዓለም ነህ እንጂ መንፈሳዊ ዓለም ውስጥ የለምና አጎንብሰህ ትውላለህ። ቀና ማለት አትችልም። ቀና ሙሉ አሁን በቃ ድሮ ወደ ሰማይ ሰው የሚያይበት ጊዜ ነበር። አሁን ግን ጎንብሶ ቲክቶኩ ሚኑ ፈዞ አንዳንዱ እዛው ማልጋ ውስጥ ይቀልጣል። አንዳንዱ በጣም ብዙ ነው እንጂ እዛው ሳይነቃ እዛው በቃ እንትን ሲል አንድ ወዳጅ ያለኝና ባዝሩም ገብቻ ያለ ሳላቀው 3 ሰዓት ቁጭ ብዬ እያየዋለ እንደዚህ እና ሰው እንግዲህ አጎንብሶ እንደዚህ ይላልና ቀና ስልክ ወደ ሰማይም እንዳናንጋጥጥ አድርጎናል። ወደ መለኮታዊ ጸጋ ወደ ስጦታው ሰው በቃ በሰው ዜና በሰው ህይወት የራሱን ሳይኖር ይሞታል። ይሄ ሰው ጥቅም የለውም። ይሄው ታሪክ የለውም። በሰው ታሪክ ነው የኖረው። ገሊት ምን በላች እኔ ምን አገባኝ? ምን ይመለከተኛል? አሁን መጀመሪያ ራስህን ነው ኤነርጂ ነው። ተፈጥሯዊ የነርቭ ስርዓታችን ይዛባል። በቃ ጭንቀት ነው የመጀመሪያው እንትን ስልክ ጭንቀት ነው የሚመጣው። የቸኩል ምናምን ፍጠን ብረር የሆነ የተረባ አሁን ደግሞ ቲክቶኩን ተመልከተ ስለሆነ ምንም የምትይዘው ነገር የለም። አይምሮ ይዛባል። ካንዱ ውጥረት ወደ ሌላ ውጥረት፣ ካንዱ ውጥረት ወደ ሌላ ውጥረት በቃ ተወጥረቱ ላለ ይሄ በጣም እንደው ስልካችንን ማራቅ ብንችል ለራስ ጉዳይ ነው። ከስልክ ምናምን ከተለየ በኋላ አልጋ ውስጥ አየን፣ ከአልጋ ወረድን፣ መጋረጃ ከፈት፣ ፀሐይ ፊታችን ታጥበን ጠዋታችንን በምስጋና መጀመር። ይሄ እንግዲህ ደስ ይላል። እቺ ትንሽ ብዙም ባልልም ሁላችንም የምናውቀው 7 መቅረዛችን 7 መቅረዞች አሉ አይደል? እንዲህ በለስ ጸልይ 1 2 3 4 5 6
ከዛ አንገትህ አለ 7 በቃ መቅረዝን አምላክን በማመስገን መጀመር ቀን ዘርግተህ እጅህን በጣም ደስ የሚል መብራትን አብርተህ ጧፍን ሻማን አብርተህ ባለህ እምነት አላቅም ብቻ አምላክን በማመስገን ቀንህን መጀመር። ለምሳሌ ባል ሚስት ልጆች ካሉ ምንድነው ጠዋት ወደ ምግብ የሚሄዱት አምላካቸውን ሰብሰብ ብለው ባል ሚስት ልጆች እንዲህ የጸሎት ቤት ሁሉም የራሱ አንድ የጸሎት ቤት ሊኖረው ይገባል። ሰብሰብ ብለው ነው በሰላም ስላሳደራቸው አምላካቸውን በምስጋና ማድረግ ውሃ ቅርበው ነው ወደ ምግብ ከመገባት እፍ ብለው ጠጥተው ነው በቃ የሆነ ኃይል ሞልቶ ነው የምትወጣው። ስለዚህ በምስጋና መጀመር እውነት ለመናገር ብዙዎቻችን ያው ስልኩ ነው የሚቀድመው በጣም በልጧል ሁለተኛው ጌታ ሆኗል ማለት ነው። ሰው ለገንዘብና ለገንዘብና አሁን ይሄኛው ተለውጦ የዲጂታሉ ጌታ ሆኗል። በጣም ለራስ ስትል ነው አጨፍግገህም ዋል ትችላለህ አሳምረህም ዋል ትችላለህ። እኔ ራሴ ብዙ ጊዜ አንዳንድ ግዳዮች የግዴታ ስላሉብኝ ስላለው እና ያመኛል ይሄ ጣቶቼ ምናምን ምክንያቱም ጨረራ አለ ስክሪኑን በነካ ቁጥር የሚገቡ እንትኖች አሉ ፕሮቶኑ አብሶሉትሊ እና ይሄ ግዴታ ምንድነው ግራውንዲንግ ነው የምጠቀመው የግዴታ አፍሻዋ ውስጥ ጄን ቢያንስ ይህን መርዝ ማውጣት አለብኝ። እጄ ይታመማል ጠጠር ምናምን እንደዚህ ልጆች እንደምንቅልሎች እንደሚጫወቱት አይነት እንደዚህ ግንድም የግዴታ ነው አለያ ግን ይሄ ነገሮቹ ሊዛቡ ነው ማለት ነው። ስለዚህ በጣም እና ጠዋታችንን በምስጋና አለመጀመር ቀናችን የተረበሸ ነው የሚያደርገው በጣም የተረበሸ ያደርጓልና ጊዜን ባርከው አሁን አንዳንድ ሰዎች ወይኔ ጊዜ ያጠረብኝ የሚሉ ሰማው እንዴት ጊዜ ያጥራል? በጣም የተትረፈረፈ እኮ ጊዜ ነው ያለ በጣም እና አንዳንድ ሰው እንዴት 30 መጻሕፍት ጻፍ ካለ በቃ የኔ ጊዜና የሱ ጊዜ አንድ አይደለም የሱ 24 ሰዓት እና የኔ 24 ሰዓት አንድ አይደለም። ለምን ጠዋት ስትነሳ አልፋ እግዚአብሔር ሆይ ጊዜን ባርከው ብዬ ነው መጀመሪያ ያለብኝ። በቃ ጊዜን ባርከው አካባቢን ባርከው ማገኛቸውን ወዳጆችን ሁሉ ባርካቸው ምወጣበት ምገባበት ሁሉ ባንተ ሰላም ባንተ ብርሃን ባንተ ፍቅር ብቻ የተመላ ይሁን ብለህ ትወጣለህ። ይባርከዋል አላህ አንኳኩ ይከፈትላቸዋል። እና ምጸልየው ለራስ ብቻ አይደለም ለአካባቢ ለጓደኞች ለመስሪያ ቤት አሁን አንተ ማን ያዘዋል ፖድካስት ነው እዚህ ልትቀርጽ ትመጣለህ ነው ጠዋት ስትነሳ ለሚቀርጹት ለአስተናጋጆች ጸልየህ መውጣት አለብህ ማለት ግዴታ ነው። ስለዚህ ይሄ ማለት በምትገባበት በምትወጣበት ሁሉ ጠይቀዋል የእግዚአብሔር ኃይል አብሮ ይገባልና ሰዎች በስድስተኛ ደረጃ ጠዋት ከምንም በፊት ፊቶቻቸውን ታጥበው በምስጋና አምላካቸውን አመስግነው መጀመር። ምን ያህል ግን ኃያል ነው አሁን ያለው ነገር ምን ያህል ፕራክቲካል ነው? አንድ ሰው ተነስቶ ፖድካስት ይሁን ሬስቶራንት ቢዝነስ ይሁን ሰራተኞቹን ይሁን ቢባርካቸውና ጸሎት አድርጎ እግዚአብሔር ሆይ ባርክልኝ ቢል ምን ያህል ፕራክቲካል ነው? እንደው እምነት ለሌለን ሰዎች ምንም ነው። አሁን እኮ ምግብን በማየት አታውቀው በመቅመስ ነው። ስላየው ምን ሊሰጥ አይችልም። ብርቱካኑ ይምረር ይጣፍጥ በመቅመስ ነው። መንፈሳዊ ልምምዶች እኮ በመተግበር እንጂ ዝም ብሎ እንደ ዕውቀት እንደ ማለግ አትችልም። ስለዚህ ብትጸልይ አንተም ጥሩ ነው እኮ ምን ይባላል ሰውን ቅባት የሚቀባ ሰው ለራሱ ቅባቱ እጁ ላይ ቀር የለ እናት ልጇን ቅባት ብትቀባና ለሰው መጎመመኘት ለሰው መጸለይ ለአንተም ያበረከት እንዲያድርብ ያደርጋል ይተርፋል። ራስ ቀናቸው እንዲባረክላቸው እግዚአብሔርን ጠይቀው ይጀምሩት ነው። በቃ ይሄ እኮ ምን ቀላል ነገር እኮ ስልካቸው አይሁን ጌታቸው መጀመሪያው ጌታቸው እግዚአብሔር መሆን አለበት። አለያ ግን ሁሉም የዘራውን ነው የሚያጭደው ነው።